አንድ ታሪክ ላጫውታችሁ። በአንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህም ብቻ ነው የሚለው። ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። ከአን አላህ ዐዘ ወጀል ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል። ታዲያ ይህንን ብቻ መደጋገም ጀመረ። ሰው ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ